ሰላም ሰላም እንደምናችሁ ሰላምታዬን አቀርባለሁ። እንግዲህ ድምፄ በጣም እንደማይሰማ እየተነገረኝ ነው። በቅርቡ አስተካክላለሁ ማለት ነው። እና ዛሬ ይሄን ቪዲዮ ልሰራ የቻልኩትኝ አንድ ምክንያት ምንድን ነው? በተለይ አንድ ወዳጄ ፌስቡክ ጓደኞቼ እንግዲህ ሁሌ ጥያቄዎች ይቀርቡልኛል። ዛሬ ጥያቄ ስለ መንፈስ ቅዱስ መረዳት ነበር እና እንዴት ነው የምትረጁ መንፈስ ቅዱስን? ስለ መንፈስ ቅዱስ ድምጽ እና ብዙ ነገር ነው ያወራነው እና እኔ ግን የምረዳው መንፈስ ነው። ገባችሁ? እና መንፈስ ቅዱስን ለመረዳት መጽሐፍ ቅዱስን ማወቅ ነው የሚያስፈልገው ብዬ አምናለሁ። እና እኔ እንዲያውም አንድ ጓደኛ አንቺ የራስሽ ነገር የለሽም ብሎ እንደ ተረብ ምናምን ይለኛል። ስለ ሰው ታወሪያለሽ ሁል ጊዜ ስለ እስራኤልም ስለ ሌሎችም እና በዚህ ጉዳይ ላይ የኔ ሀሳብ ምንድን ነው? እንዲያውም ይሄ ጥሩ መንፈስ ነው ብዬ አስባለሁ። እኔ ቄስ አይደለሁም። ለምሳሌ በቤተ ክርስቲያንም በምንም ሂጂ ሰባኪ ነሽ፣ ሂጂ ነብይ ነሽ፣ ሂጂ ተብዬ አልተሾምኩም። ግን እንደ አማኝ ይሄ ጥሩ መንፈስ ነው የተቀበልኩትኝን ማመስገን የገባኝን መግለጽ በተለይ በዚህ በእስራኤል ጉዳይ ላይም በቃ ስለተረዳሁ ነው ማለት ነው። ስለተረዳሁ በዚህ ቀን ነው ነህምያ እኮ አይደለ እንዴ በቃ በቅንነት ነው። እና ስለዚህ ማይ ኤክስፒሪየንስ መንፈስ ቅዱስ ፕላስ ደግሞ እግዚአብሔር በሰው ነው የሚሰራው ብዬ አስባለሁ፣ አምናለሁ። እና ከእያንዳንዳችን ጋር ኮሚኒኬሽን አለ። ኦፍ ኮርስ አሁን መንፈስ ቅዱስ እንደተሰጠን መጽሐፍ ቅዱስም ልባችንም ይመሰክርልናል። መጽሐፍ ቅዱስ ምንድን ነው የሚለው? በክርስቶስ የሚያምን በልቡ ምስክርነት አለው ይላል። በልባችን ውስጥ አደለ እንዴ ውሳኔ እንድንወስን የሚሰጠን ብዙ ነገር ሲሰራ ራሳችን እንረዳዋለን ብዬ አስባለሁ። ግን የምንረዳው ባወቅን መጠን ነው ብዬ አምናለሁ። እና ለምሳሌ አገልጋዮቻችን እኔ ሁልጊዜ በአገልጋዮች ነው። ለምሳሌ እነሱ በተማሩት የእግዚአብሔር ቃል ሲገልጡ በዛ የበለጠ አብረሆት እያየን እግዚአብሔርን እንረዳዋለን ማለት ነው። ስራቸው ነው ማለት ነው። የእግዚአብሔርን ነገር መግለጥ የበለጠ መንፈሱን ዓለም መንፈሳዊ ነገር እንድንረዳ በግል ህይወታችን በዓለም ላይ እግዚአብሔርም እንደሚሰራ እንድንረዳ የምንጠቀምበት ነው ማለት ነው። ስለዚህ ለዚህ ነው እና ዛሬ እንዲያውም ኃይል የሌለውን ምንኛ ረዳኸው ብሎ ኢዮብ ጻፈና ታሪኩ እንግዲህ አይታችሁ እንደሆነ ኢዮብ ጻድቅ ነበረ እና ግን በጣም ሰይጣን እንደዛ እንዲደረግበት እግዚአብሔርም ፈቀደ። እና አንዳንድ ሊቃውንት ምን ይላሉ? አንዳንድ ችግሮችን እግዚአብሔር በህይወታችን ላይ ይፈቅዳል ይላሉ። እግዚአብሔር የምንማርበት ነው፣ እግዚአብሔር የምንመስልበት ነው። እና እንደዛ ነው። እና ከዛ ምንድነው በቃ እንግዲህ ወዳጆቹ ጋር መሄድ አልተውም። እና ወዳጆቹ ደግሞ መልስ አልሰጡትም፣ ሊረዱትም እንዲያውም ኃጢአተኛ ስለሆነ እንደዚህ የሆነበት ምናምን አሉ። እና ለዛ ነው ኢዮብ ኃይል የሌለውን ምንኛ ረዳኸው ብሎ በቃ ያንን ታሪክ እየተረከው። እንዲያውም አሁን ዛሬ የማነበው እሱን ነው። ለዛ ነው ያ ታሪክ ትዝ ስላለኝ ነው፣ ታሪኩን ስለማውቀው ና ብዙ ነገር ነው ያለው። ከዛ እንዲያውም የሚገርማችሁ የኢዮብን እንቆቅልሽ የፈታ ማን ነው? ኤልዩም ነው። ሰው ነው፣ እግዚአብሔር በሰው ነው የሚጠቀመው። ኤልዩም መጥቶ እንዲያውም ምንድን ያለው ኢዮብ ራሱን ጻድቅ አድርጎ ስለነበረ ብሎ እነዛም ደግሞ በኢዮብ ላይ ስለፈረዱ ብሎ በቃ ገባችሁ። እግዚአብሔር በተለያየቻችን ለዚህ ነው ጸጋ ስጦታ ልዩ ነው የሚለው በአስተማሪዎች በሰባኪዎች ይናገረናል፣ ይገልጣል ቃሉን። ያንን ብርሃት ሲያሳየን መንፈሳችን በዛ ያድጋል ማለት ነው። ይሄ እግዚአብሔርን የምንመስልበት መንፈስ ያድጋል። አንዳንዴ ደግሞ በቃሉ ያልተጻፈ ነገር አለ እና ለመወሰን ለማድረግ ብዙ የምንጨነቅበት ነገር እኔ በዛ አልፋለሁ፣ ብዙ ነገሮች አልፋለሁ ማለት ነው። ኤቭሪዴይ እኔ በጣም እህቶች አሉኝ፣ በጣም በቃ ቤስት ጓደኞቼ ናቸው። በጣም ነው የምንረዳዳው ና ፕሮፌሽናል ናቸው። እና አንዳንዴ ነገሩን ስቡ ላይ ያደርጉታል። ምክንያቱም ለእነሱ አልሰጠም እምላችሁ መርዳት የሚፈልጉ እኔን ማገዝ የሚፈልጉ በሁሉ ሰው ለእኛ መልካም ነገር ይሆናል ብለን ክፉ ስለሆኑ ሳይሆን እግዚአብሔር ለእያንዳንዱ
ለእያንዳንዱ ስጦታ ለዚህ ነው የተሰጠው ማለት ነው። ስለዚህ መልእክቴ ምንድን ነው? አገልጋዮቻችን ስራቸው ነው እነሱን ፐርሙት ማድረግ ትልቅ ምናልባት ስራዬ ሊሆን ይችላል ወደፊት እንግዲህ እና በዛም ሂሳብ ውሰዱት ማለት ነው። እና ስለዚህ መንፈስ ቅዱስ ሐዋርያ ጳውሎስ ምንድን ያለው እንደም ለህሊናችን ይናገረናል ኖ ትክክል አይደለም የሚል በቃ ራሳችን እስክንጠላ ድረስ የምንጠላው ነገር አለ። እንዲያውም አሁን ዮናታን አክሊሉን እየሰማሁት ነበር በዛ ጉዳይ ላይ ሲናገርና አንዳንዴ በቃ ትክክል ሳንሆን ስንቀር በጣም ነው የምንጠላው ራሳችን። እንዲያውም ለዶክተር ምህረት ጥያቄዎችም ስለ ኃጢአት ዲፕሬሽኖች ከኃጢአት የሚመጡ ናቸው የሚልም ሀሳብ አለ። ማለት እግዚአብሔርን ፈቃድ ምክንያቱም ሁሌ የእግዚአብሔር ሀሳብ በጎ ደስ የሚያሳይ ነው ይላል። አንዳንዴ ደግሞ ስሜቱን የማታውቁት ነገር አለ። ስለዚህ ለዚህ ነው ገባችሁ፣ ስለ ሀሳብ ማወቅ ያለ ያሰብነው ነገር ትክክል መሆኑን የምናውቀው በእውቀት ነው። መጽሐፍ ቅዱሳዊ ሊሆን ይችላል፣ ሌላ ምሁራዊ እውቀት፣ የተለያየ ጥበብ በተለያየ መንገዱ ይሰጣል። ዞሮ ዞሮ እግዚአብሔር በዛ ሊጠቀም ይችላል። ለምሳሌ ሳይንስ እንዴት ነው የተፈጠረው አይደል እንዴ? ማለት ይሄ ቴክኖሎጂ እግዚአብሔር ነው የሰጠው። እግዚአብሔር ተጠቅሞ ሰዎች በክፉ ቢጠቀሙት ከእግዚአብሔር ነው የወጣው ይሄ ጥበብ እና ስለዚህ መንፈስ ቅዱስ ስለ ዓለም ሞላው ሆነ በግል ሕይወታችን ጋር የሚሰራው ነገር አለና ይህንን የምንረዳው በእግዚአብሔር ቃል በተለያየ መንገድ ነው እና ለዚህ ነው ገባችሁ አገልጋዮቻችንን ፐሙት ማድረግ የምፈልገው እግዚአብሔር በዛ ስለሚናገር። ከዛ ደግሞ በውስጣችን መንፈስ ቅዱስ እንዲያውም ምንድን ያለው ሐዋርያ ጳውሎስ እኔ ተከልኩ አጶሎስ አጠጣ እግዚአብሔር ግን ያሳድጋል። እግዚአብሔር ነው ገባችሁ፣ እግዚአብሔር ነው ውስጣችንን ሊቀይር የሚችለው እግዚአብሔር ነው። እነሱ ብቻ መናገር አይደለም፣ እኛ ያንን እንድንረዳው ገባችሁ ማስተዋል የሚሰጠንም እግዚአብሔር ነው። እነሱ ደግሞ የመግለጥ እነሱም በተማሩት በዛ ያለፉበት የህይወት ምስክርነታችን ሊኖር ይችላል እና ስለዚህ አንዳንዴ ዝም ብሎ በቃ እግዚአብሔርን ሰይጣን ማውጣት ብቻ ከእንደገና ዛሬ ሌላ ነገ ሌላ ምናምን ይሄ እንዲያውም ብዙ እንደተጠናው ከአይምሮ ጤነኝነት አይደለም። ብዙ ህመም ሲኖረው ይሄ ሌላ ነገር አይምሮአችን ይፈጥራል ሁላችንም እና እንደዛ ነው የሚሉትኝ ሊቃውንቱም አንዳንድ ምሁራን በቃ ገባችሁ። እንዲያውም አንድ ሰው አቶ መለስ ወጉ በዚህ ነገር ላይ ተነግሮ ነበርና እግዚአብሔር ትራፊክ ጥሰህ ሂድ ብሎኛል ብሎ ፖሊስ እፍስፍስ አድርጎ ወደ እስር ቤት ከዛ በኋላ እንደዛ ብሎ ነው ሲሉት በቃ ሳይኮ ችግሩ እንዳለ ሕክምና በቃ ገባችሁ አእምሮአችን በተለያየ ነገር ሊታመም ይችላል እና ስለዚህ እግዚአብሔር ግን ጤነኛ እውነተኛ ነገር ነው የሚያወራው። እውነትን ታውቃላችሁ ይላል። ወደ እውነት ሁሉ ነው የሚመራችሁ። ሰው እየሞተ አልሞተም አይልህም። በቃ ሞቷል ነው እና ብዙ ነገሮች አሉ። አሁን ለምሳሌ የሚዋሹ በእግዚአብሔር ላይ በሰው ላይ የሚዋሹ እና ስለዚህ እኔ በቃ መግባባት አለብን። እግዚአብሔር የሚያየውን ነገር ስላላወቅን እንጂ እግዚአብሔር እንዲህ ብሎ አይደለም አንዳንድ ሁኔታዎች በተለይ በሀገራችን ሁኔታ ላይ። ስለዚህ በዚህ መንገድ ምሁራኖችን እንስማ ማለታችን ምናልባት ጥሩ መንፈስ እግዚአብሔር ፈቃድ ነው ወይንም መንፈስ ቅዱስ ነው እንዲህ ያለው ብል ድፍረት ትክክል ሊሆን ይችላል። መማር አለብን፣ ትክክለኛ ነገሮችን ማወቅ አለብን ማለት እና ስለዚህ የእያንዳንዳችሁ ችግር አናቅም። በእያንዳንዳችሁ ችግር ሁኔታ ራሳችሁ እየመረመራችሁ በትምህርቶች የሚያስፈልጋችሁ አስተማሪዎች አላችሁ እየሰማችሁ ህይወታችሁን እያሳደጋችሁ ወደ መልካም ነገር እንድትሄዱ የእግዚአብሔር ፈቃድ ነው ብዬ አምናለሁ። ስለዚህ የመንፈስ ቅዱስ አመራርን በዚህ ነው የምረዳው። በአስተማሪዎች ባነበብኩት በተለያየ ነገር ውስጤን እየመገብኩ መንፈሴን ያንን እውነት እንዳለማምደው እደጉ ማለት እኮ ይሄ የእግዚአብሔር ባህሪ የሚታዘዘው እግዚአብሔርን የሚወደው የሚያከብረው ማንነታችን እንዲያድግ ነው እና ተባረኩ።